በመጀመሪያ ጥሪያችንን አክብረሽ እዚህ ድረስ በመምጣትሽ እጅግ አድርገን እናመሰግናለን። ምንም አይደል። እስቲ ከየት እንደመጣሽ ስራሽን እስቲ አንዳንድ ነገር ገለጻ አድርጊልን። የመጣሁት ከእንወቅ ነው። እንወቅ ላይ አድሚን ነኝ። የቴሌግራም ቻናል ነው። በግሌ ሌሎች ስራዎችን እሰራለሁ፣ ግን ከእንወቅ ነው ሪከመንድ ተደርጌ የመጣሁት። እሺ ስምሽን አስተዋውቂን። ትዕግስት ሰለሞን እባላለሁ። እሺ ትዕግስት፣ ጥሪያችንን አክብረሽ በመምጣትሽ በጣም ደስ ብሎናል። ዛሬ እንግዲህ አንቺን ወደዚህ የጋበዝንበት ምክንያት ድርጅታችን ግሪን ቴክ ኢንጂነሪንግ ይህንን ዩኒቨርሳል ኤሌክትሪክ ዊልቸር አታችመንት የትኛውንም ማኑዋል ዊልቸር ወደ ኤሌክትሪክ የሚቀይር አገር ውስጥ በእኛው ኢንጂነሮች ዲዛይን አድርገን ሰርተን አሁን ቴስቲንግ ላይ ነው ያለነው። ሶ ቴስት ላብ ውስጥ ቴስት አድርገነዋል። አሁን ደግሞ ቀጣዩ ተጠቃሚ ውስጥ አይቶት ራሱ ቴስት አድርጎ ማስተካከያዎች እንዲነግረን እርማቶችም ካሉ አባዛ አስተካክለን ድጋሜ እንድናስተካክል ነው ያሰብነው። ስለዚህ እስቲ አብረን እናየዋለን። እንግዲህ ዲቫይሳችንን እናየዋለን። እሺ ይሄ ባትሪው ዲታቸብል ነው፣ ይነቀላል። ይሄ በምንፈልግበት ጊዜ ቤት ውስጥ ቻርጅ በማድረግ በምንፈልግበት ጊዜ ይሄ ይላቀቃል። ቤት ውስጥ ቻርጅ እናደርጋለን። ፖርቷ እዚህ ጋር ነች፣ ቻርጅን ፖርቷ እዚህ ጋር ነች። ከዛ መተን ደግሞ እዚህ ፕለግ እናደርገዋለን ማለት ነው። ከዛ ምንድነው እዚህ ጋር ነው የምትይዥው። ይሄንና መሪው አምጥተ ያዥ እዚህ ጋር አንቺ እዚህ ጋር ከዛ ምንድነው ይሄ ይመጣል ወደኋላ ሳብ እናደርገዋለን። ይሄ ሎኪንግ ሲስተማችን እዚህ ጋር ነው ያለው። ኦኬ በቃ ሎክ አደረገ። ከዛ እንዲይዝልን ቀና ማለት አለበት እንደዚህ። ሶ ፎር ሴፍቲ ሪዝን እቺን ዝም ብለን ለጊዜው አሰር እናረጋታለን። ከዛ ምንድነው የሚሆነው ከዚህ እንጀምር። ይሄ ብሬካችን ነው። ልክ እኔ ችግር ሲመጣ ሁለት አይነት ብሬኪንግ አለ። ይሄ ኬብል ብሬኪንግ ወይም ማኑዋል ብሬክ የምንለው፣ ይሄ ደግሞ ኤሌክትሪክ ብሬክ ነው። ኤሌክትሪክ ብሬኩ ምንድነው ሰርኪዩቱን ብሬክ አውት ያደርጋል ሲሄድ ስትይዙ። ይሄኛው ደግሞ ማኑዋሉን ሄዶ እዛ ጋር ድረም ታይፕ ነው ብሬካችን፣ እሱን ይዝልናል ማለት ነው። እቺ ማታ መብራት እንዳትቸገሪ መብራት ማታ አለ። እዚህ ጋር ክላክስ አለ ሰው ቢገባብሽ። ሌላኛው ምንድነው እንደ ማንኛውም ኤሌክትሪክ ቬሂክል ማርሽ አለው 1 2 3 አለ። እዚህ ጋር ቁልፍ አለ ለሴኩሪቲ ቁልፍ እናስገባለን ማለት ነው። እስቲ ከዛ እናስነሳለን። ኤግዛክትሊ ከተነሳ በኋላ ባትሪ ሌቭል ይነግረናል ምን ያህል ፐርሰንት እንደሆነ። ከዛ ይሄኛው ፓርት ወደፊት መሄጃ ነው፣ ፍሮንት ድራይቭ ወደፊት ለመሄድ፣ ይሄኛው ወደ ኋላ ለመሄድ። አሁን እንቀጥላለን ማለት ነው። ምንድነው መጀመሪያ እንትናችንን አስለቅቃለን ብሬካችንን። ከዚህ ጋር ይሄ ለቀቀ ኦልሬዲ፣ አሁን መሄድ ጀመረ። ሶ ብሬክ እንይዛለን ትንሽ ጠቆም። ይሄን ልክ ያኛውን እንደምትነጂው ነው እዚህ ጋር የምትነጂው። ጠምዘዝ ነው የምናደርገው። ስላይትሊ ሞክሪ እስቲ ትንሽ ራቅ። ቀስ ቀስ ብለሽ ልክ ያንቺ እንደሆነ ቀስ፣ አሁንም ቀስ። አዎ ከዛ ፍሬን ጠቆም። በጣም ከሄደብሽ ፍሬን ጠቆም ታደርጋለሽ። አዎ በቃ ይሄው ነው ፍሬን ጠቆም፣ ረጋ እንዲል ጠቆም። ብዙ መፍጠን አይፈቀድም። እስቲ መሪ ወደዛ ያስ በዛ እንከተል እስቲ ይሄው መቻለሽ እሷን ቀስ ስላይትሊ። እሺ አሁን እሱ 2 አይነት 3 አይነት ቨርዥን አለ። በጣት እንደዚህ ወይም ደግሞ እንደዚህ እንደ ሰዎቹ ሪኳየርመንት ነው። አሁን ላንቺ ታይፕ ብናደርግ በጣም ቤስት ነው። እንዲህ ከመጠመዝጂ እንዲህ ነው የምትነካው። ኤግዛክትሊ ዳስ ዋይ የተለያዩ ሰዎች መጥተው ቴስት እንዲያደርጉ የምንፈልገው። ቢፈጥርም ችግር የለም እስ ፍሪ። አሁን አንዴ ጅው ስለምታረጋት ነው። እቺን ልቀቂያት። አሁን ጣትሽ ብቻ ጠቆም። ሴንሲቲቭ ነው በጣም ፍሬኑ በጣም ሴንሲቲቭ ነው።
እሺ እስቲ ወደ እኔ ነጯን ይዘሽ ሂጂ እስቲ። አሁን ይሄ ነው በቃ ትክክለኛ አነዳድ ይሄ ነው። ይኸውልሽ ከዚህ የበለጠ መፍጠን አያስፈልግም። እንግዲህ ዲቫይሳችንን ሞክረነዋል። አሁን ቴስት አድርገነዋል። እስቲ እንዴት አየሽው? አሪፍ ነው። በጣም አሪፍ ነው። ቆንጆ ነው። ወደሽዋል? አዎ በጣም አሪፍ ነው። እሺ ችግር ፈቺነቱ እንዴት ነው? እስቲ ከተጠቃሚ አንጻር ስታዩ ያው እንግዲህ እኛ ሀገር ብዙ ማኑዋል ዊልቸሮች አሉ። እሱን ተደራሽ ለማድረግ ብዙ ጊዜ ያው ወይ ሰው ገፍቶት የሚሄድ ነው ወይ ደግሞ በራሳቸው ነው የሚገፉ የሚጠቀሙትና እሱን የሱን ችግር ይፈታል ወይ? በጣም ትልቅ ችግር ፈቺ ነው። በተለይ ዊልቸር ተጠቃሚ ሲኖር ጉልበት ያስፈልገናል ዊልቸሩን ብቻውን ለመንዳት እና ይሄኛው በጣም ያቀልልናል ብዬ አስባለሁ። ብዙ ኢነርጂ ቴከር ነው። በጣም ደስ ይላል። አሪፍ ነው። እሺ ሌሎች መጥተው እንዲሞክሩት ታደፋፍራለሽ? አደፋፍራለሁ በደንብ። እሺ ትሬኒንግስ እንዴት ነው? ያን ያህል ይፈልጋል? እስቲ ምን ያህል ለመልመድ ቶሎ ካፕቸር ለማድረግ ቀላል ነው? አዎ ቀላል ነው፣ ግን እንደየሰው ይለያያል ብዬ አስባለሁ። እንደ ሞተር አይነት ያላቸው ሰዎች ቶሎ ይለምዱታል። ምናልባት ደግሞ ከዛ ውጪ ያሳለፉ ሰዎች ትንሽ ሊያስቸግራቸው ይችላል ብዬ አስባለሁ፣ ግን በጣም አሪፍ ነው። እሺ እስቲ ምን ቅር ያለሽ ነገር አለ እዚህ ላይ? ፈርዘር ሌሎቹ ማስተያየቶች የተሰጡናሉ ልናስተካክላቸው የሚገባ። እስቲ ካንቺ ደግሞ ካየሽው እይታ ምን እናስተካክል እስቲ? አይ እኔ እንዳየሁት ጥሩ ነው። ምክንያቱም ለአገራችን ላለው የመንገድ ስትራክቸር የተሻለ ነው ብዬ አስባለሁ። ምክንያቱም በአንድ ማርሽ ፍጥነት ያላት ጥሩ መንገድ የምትሄድ ስለሆነች ጥሩ ነው ብዬ አስባለሁ። የተጠቃሚ ሁኔታ ደግሞ ይወስነዋል ብዬ አስባለሁ። እሺ ትዕግስት፣ እንግዲህ ጥራችንን አክብረሽ እዚህ ድረስ መጥተሽ ቴስት ስላደረግሽልን እጅግ አድርገን ባንቺም በንወቅ ንብቃም እጅግ አድርገን እናመሰግናለን። እኔም አመሰግናለሁ።